እድሜው ስንት ነው? 70 ዓመት። ስሜቱ እንዴት ነው? ለአንድ ለ20 ዓመት ወጣት 70 ዓመት ምን ይመስላል? እስቲ ፊሊንጉን እንገሩት። ምን መሰለህ ሙሴ ያለው የሰው እድሜ መጀመሪያ ምድር ስትፈጠር 900 ምናምን ዓመት ነበር። ረጅም እድሜ የኖረው ማቱሳላ የሚባለው ሰው ነው። እሱ 969 ዓመት ነው የኖረው። ከዛ በኋላ የጥፋት ውሃ ጊዜ በኖህ ጊዜ ማለት ሰው ክፉ እየሆነ ስለሄደ እግዚአብሔር አዘነና የሰው እድሜ ከ120 ዓመት አያልፍም ማለት። ከዛ በኋላ የሰው እድሜ አጠረ ማለት ነው። ከዛ ደግሞ በሙሴ ጊዜ ከዛም በኋላ የመጣው ትውልድ ያው ክፉ እየሆነ ስላስቸገረና እግዚአብሔርን እያሳዘነ ስላስቸገረ ሰው ከታናሽነቱ ጀምሮ ክፉ ነው። ስለዚህ የሰው እድሜ 70 ዓመት ቢበዛ 80 ዓመት ነው። ከዛ በኋላ ድካም ነው ይላል። ህይወቱ የሚጸጸቱበት ነገር አለ? በከንቱ ያሳለፍኳቸው ዘመኖች ከጌታ ውጭ ሆኜ ያሳለፍኳቸው ዘመኖች ይቆጩኛል። ዓለም በልታኛለች። ጉልበትን ዓለም ስትበላ በጣም ያናደኛል። የሚያስጠላ ህይወት ነበር የነበረ፣ መባከን ነበር። አሁን አለኝ ብለው የሚያስቡት ትልቅ ቦታ የሚሰጡት ውድ ነገሮች ምንድን ነው? በቃ ክርስቶስ ትልቁ ውድ ቦታ። ዘመድም ወዳጅም ልጅም ሊሆን ይችላል፣ ወይም ሚስት ልትሆን ትችላለች። እነዚህ ሁሉ ጊዜያዊ ናቸው። ጥራቸው ነው የሚችለው። ወጣቱ አንድ ቤስት የሚሉት ምክር ምግብ እንኳን በልተው እንደፈለክ የፈለከው አማጣት በልተው እንኳን ምግብም አያስደስትም። እሱንም አይቼዋለሁ፣ ጨፍሬያቸዋለሁ፣ ምንም አያስደስትም። ጠጥቻቸዋለሁ፣ ምንም አያስደስትም። ብዙ ነገር አድርጌያለሁ፣ ምንም አያስደስትም። በቃ ደስ አይሰጥም፣ እርካታ አይሰጥም፣ ውስጥህ አይረካም። ነፍስህ ክርስቶስን እስካላገኘች ድረስ አትረካም። ሌላ መፍትሄ የለውም። የዚች ዓለም መንግስታት የሚያቀርቡት መፍትሄ አይደለም። ህብረተሰቡ የሚያቀርበው መፍትሄ አይደለም። መፍትሄ ወንጌል ነው። ክርስቶስን ትፈልጋለች ነፍስ፣ በሱ ነው የምታርፈው። እሱን መከተል ነው። ያ ነው ለወጣቱ ያለው ምክር ያ ነው።